ኢየሱስ የተወለደው የት ነው? ሀ. ኢየሩሳሌም ለ. ቤተልሔም ሀ. ናዝሬት መ. ገሊላ ቤተልሔም ማቴዎስ 2:1 ኢየሱስ ከድንግል መወለዱን የተናገረው የትኛው ነቢይ ነው? ሀ. ኤርምያስ ለ. ኢሳይያስ ሀ. ሕዝቅኤል መ. ዳንኤል ለ. ኢሳይያስ ኢሳይያስ 7:14 ኢየሱስ ምን ያህል ደቀ መዛሙርት መረጠ? ሀ. 7 ለ. 10 ሀ. 12 መ. 7 ሀ. 12 ማቴዎስ 11:4 የኢየሱስ የመጀመሪያ ተአምር ምን ነበር? ሀ. ዓይነ ስውርን መፈወስ ለ. በውሃ ላይ መራመድ ሀ. ውሃን ወደ ወይን መለወጥ መ. 5,000 መመገብ ሀ. ውሃን ወደ ወይን ጠጅ መለወጥ ዮሐንስ 2:1-11 ኢየሱስን ያጠመቀው ማን ነው? ሀ. ፒተር ለ. መጥምቁ ዮሐንስ ሀ. አንድሪው መ. ሙሲ ለ. መጥምቁ ዮሐንስ ማቴዎስ 3:13-17 ኢየሱስ ከትንሣኤው በፊት በመቃብር ውስጥ ስንት ቀናት ነበር? ሀ. 1 ለ. 3 ሀ. 7 መ. 40 ለ. 3 የማቴዎስ ወንጌል 12:40 ኢየሱስ ደቀ መዛሙርቱን ያስተማራቸው የትኛውን ጸሎት ነው? ሀ. ሰላም ማርያም ለ. የጌታ ጸሎት ሀ. መዝሙራት መ. 10ቱ ትእዛዛት ለ. የጌታ ጸሎት ማቴዎስ 6:9-13 ማርያም ኢየሱስን እንደምትወልድ ማን ነገራት? ሀ. መልአክ ሚካኤል ለ. መልአክ ገብርኤል ሀ. መልአክ ሩፋኤል መ. ያልታወቀ ነቢይ ለ. መልአክ ገብርኤል ሉቃስ 1:26-38 ማርያም መልአኩ ለተናገረችው ምላሽ ምን ነበር? ሀ. እኔ ብቁ አይደለሁም ለ. እንደ ቃልህ ይሁንልኝ ሀ. ይህ እንዴት ሊሆን ይችላል? መ. ለማሰብ ጊዜ እፈልጋለሁ ለ. እንደ ቃልህ ይሁንልኝ ከሉቃስ 1:38 ማርያምና ዮሴፍ ከንጉሥ ሄሮድስ ለማምለጥ የት ሸሹ? ሀ. ግብፅ ለ. ሶርያ ሀ. ባቢሎን መ. ሮም ሀ. ግብፅ ማቴዎስ 2:13-15 ማርያም ወይን ሲያልቅ እንዲረዳት ኢየሱስን የጠየቀችው በየትኛው ዝግጅት ላይ ነው? ሀ. የመጨረሻው እራት ለ. ሰርግ በቃና ሀ. የዳስ በዓል መ. ፋሲካ ለ. በቃና የተደረገ ሰርግ ዮሐንስ 2:1-5 በኢየሱስ መስቀል ስር ከማርያም ጋር የቆመው ማን ነው? ሀ. ፒተር ለ. ጆን ሀ. መግደላዊት ማርያም መ. ጄምስ ለ. ዮሐንስ 19:25-27 ኢየሱስ ካረገ በኋላ ማርያም ከደቀ መዛሙርቱ ጋር ስትጸልይ የተጠቀሰችው የት ነው? ሀ. ቤተ መቅደስ ለ. የላይኛው ክፍል ሀ. የጌቴሴማኒ የአትክልት ስፍራ መ. ምኵራብ ለ. የላይኛው ክፍል የሐዋርያት ሥራ 1:14 ድንግል ትጸንሳለች የሚለው የብሉይ ኪዳን መጽሐፍ የትኛው ነው? ሀ. ዘፍጥረት ለ. መዝሙራት ሀ. ኢሳይያስ መ. ኤርምያስ ሀ. ኢሳይያስ ኢሳይያስ 7:14 ኢየሱስ እንደ አዲሱ አዳም ከየትኛው የብሉይ ኪዳን አካል ጋር ተነጻጽሯል? ሀ. ሙሴ ለ. አብርሃም ሀ. ዳዊት መ. አዳም መ. አዳም አንደኛ ቆሮንቶስ 15:45
ኢየሱስ 5000 ለመመገብ ስንት ዓሣና ዳቦ አበዛ? ሀ 3 ዳቦ እና 2 ዓሣ። ለ 5 ዳቦዎች እና 2 ዓሣ። ሀ 7 ዳቦ እና 3 ዓሣ። መ 12 ዳቦዎች እና 5 ዓሣ። ለ 5 ዳቦና 2 ዓሣ። ማቴዎስ 14:17 21 ምን ያህሉን ያስታውሳሉ? ድጋሜ ልጠይቃችሁ ጥያቄዎቹን በመዘበራረቅ። የኢየሱስ የመጀመሪያ ተአምር ምን ነበር? ሀ ዓይነ ስውርን መፈወስ። ለ በውሃ ላይ መራመድ። ሀ ውሃን ወደ ወይን መለወጥ። መ 5000 መመገብ። ድንግል ትጸንሳለች የሚለው የብሉይ ኪዳን መጽሐፍ የትኛው ነው? ሀ ዘፍጥረት። ለ መዝሙራት። ሀ ኢሳይያስ። መ ኤርምያስ። በኢየሱስ መስቀል ስር ከማርያም ጋር የቆመው ማን ነው? ሀ ፒተር። ለ ጆን። ሀ መግደላዊት ማርያም። መ ጄምስ። ማርያም ኢየሱስን እንደምትወልድ ማን ነገራት? ሀ መልአክ ሚካኤል። ለ መልአክ ገብርኤል። ሀ መልአክ ሩፋኤል። መ ያልታወቀ ነቢይ። ኢየሱስ የተወለደው የት ነው? ሀ ኢየሩሳሌም። ለ ቤተልሔም። ሀ ናዝሬት። መ ገሊላ። ኢየሱስ ምን ያህል ደቀ መዛሙርት መረጠ? ሀ 7። ለ 10። ሀ 12። መ 70። በኢየሱስ መስቀል ስር ከማርያም ጋር የቆመው ማን ነው? ሀ ፒተር። ለ ጆን። ሀ መግደላዊት ማርያም። መ ጄምስ። ማርያም መልአኩ ለተናገረችው ምላሽ ምን ነበር? ሀ እኔ ብቁ አይደለሁም። ለ እንደ ቃልህ ይሁንልኝ። ሀ ይህ እንዴት ሊሆን ይችላል? መ ለማሰብ ጊዜ እፈልጋለሁ። ኢየሱስ ደቀ መዛሙርቱን ያስተማራቸው የትኛውን ጸሎት ነው? ሀ ሰላም ማርያም። ለ የጌታ ጸሎት። ሀ መዝሙራት። መ 10ቱ ትእዛዛት። ማርያምና ዮሴፍ ከንጉሥ ሄሮድስ ለማምለጥ የት ሸሹ? ሀ ግብፅ። ለ ሶርያ። ሀ ባቢሎን። መ ሮም። ምን ያህሉን አስታውሳችሁ? አስተያየታችሁን አሳውቁኝ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ እስክንገናኝ ሰላም ቆዩ።